በአሁን ጊዜ ለመማር የምታስበው በዓለም ላይ እጅግ ተፈላጊ ክህሎት ምንድነው? ኮዲንግ አይደለም፣ ማርኬቲንግ አይደለም፣ ዳታ አናላይሲስ አይደለም። ዓለም የሚያስተጋባው አንድ ተመሳሳይ ምክር አለ። ወቅታዊ ክህሎቶችን አሳድ። ይህንን ሶፍትዌር ከተማርክ ተመራጭ ባለሙያ ትሆናለህ። ይህንን ቴክኒክ ከተቆጣጠርክ ሁልጊዜም የበላይነቱን ትይዛለህ ይለዋል። ነገር ግን ታሪክና ሳይንስ የሚያሳዩን እውነት ከዚህ ፍጹም የተለየ ነው። ሊዮናርዶ ዳቪንቺ በለውጥ ውስጥ ያልጠፋው በወቅቱ ሰዓሊነት አዋጭ ስለነበር አይደለም። ሐሳቦችን ከአናቶሚ ወደ ኢንጂነሪንግ፣ ከኢንጂነሪንግ ወደ አርት ማሸጋገርና ማገናኘት ስለቻለ እንጂ። ቤንጃሚን ፍራንክሊንም ብናይ በፕሪንቲንግ፣ በሳይንስ፣ በፖለቲክስ፣ በዲፕሎማሲ ዘርፎች ይዘዋወር ነበር። ሪቻርድ ፋይማን ራሱ የፊዚክስን ሐሳብ ቲቺንግ ላይ፣ ስቶሪ ቴሊንግ ላይ፣ ፕሮብለም ሶልቪንግ ላይ ተገብረው ነበር። እንደ ኤሎን መስክ ያሉ የዘመናችን ኢኖቬተሮች እንኳን ሳይቀር ፊዚክስ፣ ኢንጂነሪንግ፣ ኢኮኖሚክስንና ዲዛይንን አንድ ላይ አቀናጅተው ነው የሚተገብሩት። ታዲያ እነዚህ ሰዎች ሚስጥር ምንድነው? እነዚህ ሰዎች ዝም ብለው ክህሎት ያላቸው ብቻ አይደሉም፣ አዳፕቴብል ናቸው። ከማንኛውም ሁኔታ ጋር በፍጥነት መላመድ ይችላሉ። እናም በዚህ ቪዲዮ ውስጥ ይህ ነገር ለምን እንደተፈለገ ብቻ ሳይሆን የምትሰማው ልክ እንደነሱ ጊዜ የማይሽረውና ለወደፊቱ የሚያዘጋጅህ ትክክለኛ ክህሎት የምትገነባበትን ተግባራዊ መንገዶች ነው። ምክንያቱም ላለፉ ረጅም ዘመናት አንድ ሙያ ብቻውን በቂ ነበር። አንድ ዘርፍ ታጠናለህ፣ በጥልቀት ትሄድበታለህ፣ ለብዙ አስርት ዓመታት እዛው ትቆያለህ፣ ከሞላ ጎደል ይሳካልሃል። ነገር ግን የዓለም አሁን ላይ አብቅቶለታል። አርቲፊሻል ኢንተለጀንስ ሰዎች ከሚማሩበት ፍጥነት በላይ እውቀትን ሬፕሊኬት ማድረግና መቅዳት ይችላል። ለማወቅ ወራት የሚወስዱ ክህሎቶች በደቂቃ ውስጥ አውቶሜትድ ሆነው በማሽን የሚሰሩ ሆነዋል። ታዲያ እዚህ ላይ ዋናው ችግር ምንድነው? ችግሩ የእውቀት ዋጋ ማጣት አይደለም። ችግሩ ተላማጅነት የሌለው እውቀት ኤክስፓየርድ ዴት ስላለው ነው። በዚህ አዲስ ዘመን ስኬታማ የሚሆኑ ሰዎች ብዙ የሚያውቁት አይደሉም። እውቀትን ከተለያዩ የሙያ መስኮች መካከል ማጣመር የሚችሉ ናቸው። ይህ ብቃት ትራንስፈረብል ኢንተለጀንስ ወይም ተሻጋሪ እውቀት ይባላል። በሚቀጥሉት ጥቂት ደቂቃዎች ውስጥ ተሻጋሪ እውቀትን እንዴት ሆን ብለህ መገንባት እንደምትችል ትማራለህ። ዝም ብለህ በመሸምደድ ሳይሆን አእምሮህ በዘርፎች መካከል ያሉ ሐሳቦችን እንዲያገናኝ በማሰልጠን። እነዚህ አጫጭር ዘዴዎች አይደሉም፣ የዓለማችን ኢሊት ለርነርስ ወይም አዋቂዎች የሚጠቀሙባቸው የወደፊቱ ጊዜ የማይሽራቸው ስርዓቶች ናቸው። የመጀመሪያው ልምድ እንዴት መማር እንዳለብህ ተማር። የተሻጋሪ እውቀት መሰረቱ ሜታ ለርኒንግ ነው። ስለ መማር ሂደት ራሱ ማወቅ መቻል። ከፍተኛ አዋቂዎች መረጃን ዝም ብለው አይጋቱም፣ ይልቁንም በእሱ ላይ ያውጠነጥናሉ። ይህ ጽንሰ ሐሳብ እንዴት ነው የሚሰራው? ሌላ የት ቦታ ሊተገበር ይችላል? ምን አይነት ድግግሞሽ ያሳያል? እያሉ ይጠይቃሉ። ዴቪድ ኤፕስታይን ሬንጅ በተባለው መጽሐፉ ላይ እንደሚያሳየው ብዙ ዘርፎችን የሚያስሱ ሰዎች ከአንድ ትንሽ ዘርፍ ላይ ከሚያተኩሩ ጠባብ ስፔሻሊስቶች ይልቅ በፈጠራ ለረጅም ጊዜ የሚዘልቁ ችግሮችን በመፍታት ረገድ የተሻለ ብቃት ያሳያሉ። የትኛውንም አዲስ እውቀት ከማንኛውም ሰው ቀድመህ በደቂቃዎች ውስጥ ለመቆጣጠር ይናድርግ። በቀን 20 ደቂቃ ከራሴ የሥራ መስክ ውጭ ያለን አንድ ጽንሰ ሐሳብ አንብብ። ከጨረስክ በኋላ ይህንን አንድ ጥያቄ ብቻ በማስታወሻ ላይ ጻፍ። ይህንን ህግ ወይም ጽንሰ ሐሳብ እኔ የምሰራው ስራ ላይ ቢተገበር ውጤቱ ምን ይሆናል? እውነተኛ የፈጠራ አቅም ማለት አዲስ ነገር መፍጠር ሳይሆን ቀድሞ ያሉ ሁለት የተለያዩ ሐሳቦችን ማገናኘት ነው። ሁለተኛው ልምድ የአእምሮ ሞዴሎችን ገንባ። አንድ እውነት አለ፣ መረጃዎች ይጠፋሉ፣ ሞዴሎች ግን ይዘልቃሉ። የአእምሮ ሞዴሎች ማለት ዓለም እንዴት እንደምትሰራ የሚያስረዱ ቀላል ማብራሪያዎች ናቸው። ፊዚክስ ስለ ምክንያትና ውጤት ያስተምራል። ባዮሎጂ ስለ መላመድ ያስተምራል። ሳይኮሎጂ ስለ ሰዎች አስተሳሰብ ያስተምራል። ኢኮኖሚክስ ስለ ሰዎች ማነቃቂያ ያስተምራል። አእምሮ መረጃዎችን ብቻ ከመሰብሰብ ይልቅ ሞዴሎችን መሰብሰብ ሲጀምር ተለዋዋጭ ይሆናል። ቻርሊ ሙንገር ይህንን የአእምሮ ሞዴሎች ትስስር ብሎ ይጠራዋል። በቂ ሞዴሎች ሲኖሩህ ምንም መረጃ ሳትጠብቅ አዳዲስ ነገሮችን መፍታት ትችላለህ። በጠባብ አስተሳሰብና በአንድ እውቀት ብቻ ታስረ ላለመቅረት ይህንን አድርግ። በየሳምንቱ እሁድ ከሌላ ዘርፍ ከፊዚክስ፣ ከባዮሎጂ ወይም ኢኮኖሚክስ አንድ ዋና ህግ መርጠህ ተማር። ከዚያም በወቅቱ የገጠመ አንድ የህይወት ወይም የሥራ ችግር በዚያ ህግ መነጽር ብቻ ለመፍታት ሞክር። መሳሪያህ መዶሻ ብቻ ከሆነ ሁሉንም ችግር እንደሚስማር ማየት ትጀምራለህ። ስለዚህ የአእምሮ ሞዴሎችን አብዛቸው። ሶስተኛ ተላማጅ የችግር አፈታት ስልትን ተማር። የሽግግር እውቀት የሚያድገው በየጊዜው ሲፈተን ብቻ ነው። ይህም ማለት ያለምንም የተዘጋጁ መመሪያዎች ችግሮችን መፍታት፣ ሐሳቦችን በአዲስ አውድ መረዳትና ማስረዳት፣ የነበረውን ነገር በተግባር መሞከርና ማስተካከል ማለት ነው። ሪቻርድ ፋይማን እንደሚለው
አንድ ነገር በቀላሉ ማስረዳት ካልቻልክ አልተረዳኸውም ማለት ነው። እሱ ፊዚክስን ዝም ብሎ አላጠናም። ይልቁንም በታሪኮች፣ በስዕሎችና በምሳሌዎች ደጋግሞ ይገልጸው ነበር። ይህ አእምሮን ቀልጣፋና በፍጥነት አመለካከቱን የመቀየር አቅሙን ያጠናክራል። ይህ ደግሞ ማሽኖች በቀላሉ ሊቀዱት የማይችሉት ክህሎት ነው። ስህተትህ ውድቀትህ እንዳይሆንና የመለወጥና የማደግ ፍጥነትህን በእጥፍ ለመጨመር ይህን አድርግ። የተማርከውን አዲስ ሐሳብ ወስደህ በስልክ የድምፅ መቅጃ ላይ ለ8 ዓመት ልጅ በሚገባ አነጋገር በአንድ ደቂቃ ውስጥ አብራራው። ቴክኒካል ቃላትን ከተጠቀምክ ወይም ከተደናቀፍክ አሁንም አልተረዳኸውምና ተመልሳ አድሰው። አንድን ነገር በቀላሉ ማብራራት አለመቻል የእውቀት ማነስ እንጂ የቋንቋ እጥረት አይደለም። አራተኛ፣ አዲስ እንጂ ዝም ብለህ አታከማች። አብዛኛው ሰው እውቀትን ያከማቻል። ከፍተኛ አዋቂዎች ግን ዑደቱን እያደሱ ይደግሙታል። እነሱ በዚህ ዑደቶች ውስጥ ያልፋሉ። መማር፣ ከዛ መተግበር፣ ከዛ ማሰላሰል፣ ከዛ መላመድ። ስህተቶቹ ውድቀቶች አይደሉም፣ ማጠናከሪያ ግብ መልስ ናቸው። ኤለን መስክ በአንድ ዘርፍ ላይ ብቻ አይመካም። አስተሳሰቡን በፊዚክስ፣ በሶፍትዌር፣ በማኑፋክቸሪንግ እና በኢኮኖሚክስ መካከል ያሸጋግራል። ሁልጊዜም የአእምሮ ሞዴሎችን ያርማል። ያንተ ዋጋ ዛሬ የምታውቀው ነገር አይደለም፣ የአስተሳሰብህ የማደግና የመለወጥ ፍጥነት እንጂ። አርቲፊሻል ኢንተለጀንስ መረጃዎችን አንተ ከምታስበው በላይ በፍጥነት ፕሮሰስ ሊያደርግ ይችላል። ነገር ግን ሌላ የሚቸገርባቸው አሉ። እነሱም በክሮስ ዶሜን ኢንቱዊሽን ወይም ተሻጋሪ ውስጣዊ እይታ፣ በአናሎጂካል ሪዝኒንግ ወይም በምሳሌዎች የማሰብ አቅም፣ በሊቭድ ኤክስፒሪየንስ በህይወት ተሞክሮና በጀጅመንት ወይም ትክክለኛ ውሳኔዎችን የመስጠት ብቃት ናቸው። ተሻጋሪ እውቀት ከኤአይ ጋር ለመወዳደር ሳይሆን ከኤአይ ጋር አብረን እንድትሰራ የሚያስችል ነገር ነው። ሐሳቦችን በማገናኘት ረገድ የተሻለ በሆንክ ቁጥር በአንተ ቦታ ሌላ ሰው መተካት እጅግ ከባድ ይሆናል። የተማርከው እውቀት ጊዜው እንዳያልፍበትና ሁልጊዜም ተፈላጊ ሆኖ ለመቀጠል ይህን አድርግ። አዲስ መረጃ፣ ቪዲዮ፣ መጽሐፍ ወይም ኮርስ በወሰድክ ቁጥር ያንን እውቀት በ48 ሰዓት ውስጥ በትንሹ እንኳን ተግባር ላይ ሳታወር ሌላ አዲስ መረጃ ወደ አእምሮህ ታስገባ። መረጃን ማከማቸትና ማቀድ እያደግክ እንደሆነ የሚሰማ የውሸት እንቅስቃሴ እንጂ ስኬት ላይ የሚያደርስ እውነተኛ ተግባራዊ እርምጃ አይደለም። በአጭሩ በአንድ ሙያ ብቻ ሳትወሰን ዘርፈ ብዙ አዋቂ ሁን። ትልቁ ሀቅ ደግሞ ይህ ነው። ጊዜ የማይሽረው ክህሎት አዲስ መሳሪያ አይደለም፣ አዲስ ፕላትፎርምም አይደለም፣ ወቅታዊ ወሬም አይደለም። እሱ በጥልቀት የመማር እውቀትን የመተግበርና ከማንኛውም ለውጥ ጋር በፍጥነት የመላመድ አቅም ነው። ስለዚህ አሁኑኑ ራስን ጠይቅ። መረጃዎችን ዝም ብዬ እያከማቸው ነው ወይስ አእምሮዬ እንዲያገናኛቸው እያሰለጠንኩት ነው? ዛሬውኑ ጀምር። አዲስ ዘርፍ አስስ፣ አስብበት፣ አስተምረው፣ አዋህደው። ምክንያቱም በዚህ ፈጣን ለውጥና የኤአይ ዘመን በዘርፎች መካከል አቀናጅቶ የማሰብ ብቃት ሁልጊዜም ከማንኛውም ጊዜያዊ ክህሎት በላይ ዘልቆ ይኖራል።